ሰው ከበደለን ሰው የማይደረግ ነገር ካደረገን ሰው ሊደረግ የማይገቡ በርካታ ነገሮችን በእኛ ላይ ካደረሰብን እኮ ትልቁ በቀል የሚሆነው እኛን መልካም ሰዎችን ስላጣ ትልቁ በቀል እሱን አሳይተን ራሳችንን ከዛ ቦታ ጋር ማግለል ነው። ቻው ብለን መሄድ ነው። ቻው ብለን ከሄድን በኋላስ ኖሩ አልኖሩ ተነፈሱ አልተነፈሱ ተራመዱ አልተራመዱ ስለማናቃቸው አናይም፣ አንዞርም ወደዛ አካባቢ። ለምን ብለን ነው? ለመበቀል አስበን፣ ለመበቀል ልባችን ተነስቶ በህግ ያስጠየቅነውን ሰው በህግ የማይጠየቅስ ቢሆን በቃ የጣልነውን ነገር ለምን ብለን ነው የምናየው? ምን ስለሆነ ለዛ ሰው ያንን ያክል ህይወቱን የምንሰጠው ለምንድን ነው? ይህንን ሀሳብ ራሳችንን ካስተካከልን በቀል የሚባለው ነገር ውስጣችንን ይዞ ህይወታችንን አይጎዳብንም። አንዳንዴ ግን በቀል እኛ ራሳችን አስበነው ሳይሆን በቤተሰብ ይመጣል። ይሄ እንትናን ገለዋል ስለዚህ አንተም እንትናን ግደል የሚባሉ አስተሳሰቦች አሉ። ወንድ ልጆች ናቸው አንዳንዴ እንደዚህ ነገር በብዛት የሚገጥማቸው በእኛ ሀገር። እከሌና እከሌ ተጋድለዋልና አንተ ወንድ ነህ እንደዚህ አይነት አድርግ። በዚህ አይነት ውጥረት ውስጥ ሆኖ ይሄንን ፕሮግራም የሚከታተል ማንም ሰው ሂድና እከሌን እንትናን ገለዋልና አንተም እንዲህ መግደል አለብህ ከተባለ እነዛ ግደል ያሉትን ሰዎች አላቃችሁም ብሎ ከአካባቢው እልም ብሎ መጥፋት ነው ያለበት። ራሱን ማዳን ነው ያለበት። እናንተ እንደፈለጋችሁ ተጫረሱ፣ እኔ ግን ይሄን አላደርግም፣ እጄን እዚህ ውስጥ አላስገባም፣ የሰው ደም አልነካም፣ በእጄ የሰው ደም አላፈስም፣ የሰው ነፍስ አላጠፋም ብለን ከአካባቢው ብን ብለን ነው መሄድ ያለብን። እንዴ ታዲያ እኮ እከሌ እኮ የገደለው የኔን እንደዚህ ነው፣ ህግ ይጠይቀው ፈጣሪ ይጠይቀው፣ የኔ ስራ አይደለም። ያንን ነው ማለት ያለብን እንጂ እዛ ውስጥ ተነክረን ክፉ ነገር ስናደርግ ራሳችንን እንዳናገኘው። ለምን? ክፉ እርስ በራስ ማጫረስ ተግባሩ ነው፣ የክፉ ስራ። ማዕረዬ አንቺን የምትመስል ሴት አለች እዚሁ አንቺ ጋር። አረቆ እንዳውም ላስተዋውቅሽ። እድሜዋ ከ24 እስከ 30 የምትሆን ወጣት ነች። እንዳንቺ ቆንጆና አስተዋይ ነች። በዚህ ሰዓት ምንም ነገር እንደ ድሮ አያስደስታትም። ግራ ገብታታል። እምነቷ ላይ ትንሽ ደክማለች፣ ግን እንደ ድሮ ለመሆን እየሞከረች ነው። አለባበሷ እንደ ሌሎቹ ሴቶች በአንድ የተወሰነ አይደለም። ካስደሰታትና ከተመቻት ሁሉንም አይነት ስታይል መከተል ደስ ይላታል። ስለ ስራ ቀኑ ሙሉ ስታስብ ትውላለች። ትንሽ ሲደብራት ቪዲዮ ትሰራለች፣ አትፖስተውም፣ ግን ትዝናናበታለች። የግድ ካልሆነ ከቤት ባትወጣ ትመርጣለች። ተኝታ ማሳለፍን ትፈልጋለች፣ ግን ከሀገር መውጣት ብቻ ነው ለሷ የሚያስደስታት። ያው ስልኳም እንደ ድሮ አይጠራም። ለሰዎች መደወልም አቁማለች። ብቻዋን ማሳለፍና ነገሮችን ማሰብ ትፈልጋለች። ዝምተኛ የምትባል ልጅም አይደለችም። ከተግባባች ተጫዋችና እብድ የምትባል እንደ ልጅ በቀላሉ የምትደሰት ቶሎ የምትከፋ ሴት ነች። እብድ ነገር ነች። የዋህ በማንም አትቀናም። ለሁሉ መልካም የሚያስብ ስስ ልብ አላት። አሁን ግን እየሰለቻት ነው። በቀላሉም በዋካይኗ ይወርዳል። ቢሆንም ጠንካራ ናት። ቶሎ እጅ አትሰጥም። እናም አንኳን ስታርተሽኝ አንቺ ነብረሽኝ ወዴ አንዴ ውስጥ መውደደሽ ያበረኝ ለንዴ ለያይቶን አይቀርም የህይወት ፈተና በልም ናፍቆት ጸንቷል አልቀርም በደና ሰው ከበደለን ሰው የማይደረግ ነገር ካደረገን ሰው ሊደረግ የማይገቡ በርካታ ነገሮችን በእኛ ላይ ካደረሰብን እኮ ትልቁ በቀል የሚሆነው እኛን መልካም ሰዎችን ስላጣ ትልቁ በቀል እሱን አሳይተን ራሳችንን ከዛ ቦታ ጋር ማግለል ነው። ቻው ብለን መሄድ ነው። ቻው ብለን ከሄድን በኋላስ ኖሩ አልኖሩ ተነፈሱ አልተነፈሱ ተራመዱ አልተራመዱ ስለማናቃቸው አናይም፣ አንዞርም ወደዛ አካባቢ። ለምን ብለን ነው? ለመበቀል አስበን፣ ለመበቀል ልባችን ተነስቶ
በህግ ያስጠየቅነውን ሰው በህግ የማይጠየቅስ ቢሆን በቃ ይጣልነውን ነገር ለምን ብለን ነው የምናየው? ምን ስለሆነ ለዛ ሰው ያንን ያክል ህይወቱን የምንሰጠው ለምንድን ነው? ይህንን ሐሳብ ራሳችንን ካስተካከልን በቀል የሚባለው ነገር ውስጣችንን ይዞ ህይወታችንን አይጎዳብንም። አንዳንዴ ግን በቀል እኛ ራሳችን አስበነው ሳይሆን በቤተሰብ ይመጣል። ይሄ እንትና አንገለዋል ስለዚህ አንተም እንትና አንግደል የሚባሉ አስተሳሰቦች አሉ። ወንድ ልጆች ናቸው አንዳንዴ እንደዚህ አይነት ነገር በብዛት የሚገጥባቸው በእኛ ሀገር። እከሌና እከሌ ተጋድለዋልና አንተ ወንድ ነህ እንደዚህ አይነት አድርግ። በዚህ አይነት ውጥረት ውስጥ ሆኖ ይሄንን ፕሮግራም የሚከታተል ማንም ሰው ሂድና እከሌን እንትና አንገለዋልና አንተም እንዲህ መግደል አለብህ ከተባለ እነዛ ግደል ያሉትን ሰዎች አላቃችሁም ብሎ ከአካባቢው እልም ብሎ መጥፋት ነው ያለበት። ራሱን ማዳን ነው ያለበት። እናንተ እንደፈለጋችሁ ተጫረሱ፣ እኔ ግን ይሄን አላደርግም፣ እጄን እዚህ ውስጥ አላስገባም፣ የሰው ደም አልነካም፣ በእጄ የሰው ደም አላፈስም፣ የሰው ነፍስ አላጠፋም ብለን ከአካባቢው ብን ብለን ነው መሄድ ያለብን። እንዴ ታዲያ እኮ እከሌ እኮ የገደለው የኔን እንደዚህ ነው፣ ህግ ይጠይቀው ፈጣሪ ይጠይቀው፣ የኔ ስራ አይደለም። ያንን ነው ማለት ያለብን እንጂ እዛ ውስጥ ተነክረን ክፉ ነገር ስናደርግ ራሳችንን እንዳናገኘው። ለምን ክፉ እርስ በራስ ማጫረስ ተግባሩ ነው የክፉ ስራ። ማዕረዬ አንቺን የምትመስል ሴት አለች እዚሁ አንቺ ጋር። አረቆይ እንዳውም ላስተዋውቅሽ። እድሜዋ ከ24 እስከ 30 የምትሆን ወጣት ነች። እንዳንቺ ቆንጆና አስተዋይ ነች። በዚህ ሰዓት ምንም ነገር እንደ ድሮ አስደስታትም። ግራ ገብቷታል። እምነቷ ላይ ትንሽ ደክማለች፣ ግን እንደ ድሮ ለመሆን እየሞከረች ነው። አለባበሷ እንደ ሌሎቹ ሴቶች በአንድ የተወሰነ አይደለም። ካስደሰታትና ከተመቻት ሁሉንም አይነት ስታይል መከተል ደስ ይላታል። ስለ ስራ ቀን ሙሉ ስታስብ ትውላለች። ትንሽ ሲደብራት ቪዲዮ ትሰራለች፣ አትፖስተውም፣ ግን ትዝናናበታለች። የግድ ካልሆነ ከቤት ባትወጣ ትመርጣለች። ተኝታ ማሳለፍን ትፈልጋለች፣ ግን ከሀገር መውጣት ብቻ ነው ለሷ የሚያስደስታት። ያው ስልኳም እንደ ድሮ አይጠራም። ለሰዎች መደወልም አቁማለች። ብቻዋን ማሳለፍና ነገሮችን ማሰብ ትፈልጋለች። ዝምተኛ የምትባል